ደግሞ ምንም ልታደርገው አትችልም አልፈልግም በቃ እንዴ እሷም የልጆች እናት እኮ ነች ምን ሆነሻል እሷ ዝም ብሎ የሆነ የእናትነት ስሜት ያላት ሴት አይደለችም ሲጀመር ይቅርታ አድርግልኝና ገባ የእናትነት አይነት ስሜት ቢኖራትማ ኖሮ እውነት ልጇ ከሷ ሲነጠል ምን ይሰማታል እናት ናት ገባ አይደለ ልጁ ከእናቱ ማግኘት ያለበት ነገር ምን አለ እኮ ወስደው አላሳደረችው ለምን አትረጋጊም መጀመሪያ ገና ነው አይደል ሰዓት ኔቨር ሲጀመር እኔ ሳላቅ ማምልቱን ሰጣት ነው ልጄን ብድግ አድርጋ የምትወስደው አባቱ አንተ ነህ አክስት ናት እኔም አባቱ ነኝ ስለዚህ ምን ችግር አለው አልፈለኩም መብቴ ነው በቃ አልፈልግም እሺ እኔ አልፈልግም እኔ ካልፈለኩስ ከኔ ልጄን ነጥላችሁ ከኔ ልጄን ነጥላችሁ እኔ መረጋጋት ሐሳባችሁን በደንብ ነው ማውቀው የሆነ ጠላት ልጁን አንስቶ ኦፍ ኮርስ መቼ ስኔን በዚህ ልክ ለመጉዳት ባታስቡ ይሄ ጠላትነት ነው ከዚህ በላይ ምንም ሊሆን አይችልም ገባ ልጄን ከኔ ነጥላችሁ እኔን መጉዳት እኔን ማሳዘን እኔን ማስለቀስ ነው የምትፈልጉት ይሄንን ደግሞ እያማራችሁ ይቀራል አንተም ሁላችሁም ዙሪያ ያሉ ሰዎች እያማራችሁ ይቀራል ልትጥሉኝም ሆነ በመታረጉት ነገር እረዳለሁ እኮ በምን አማርኛ ነው የሚገባሽ እያስረዳውሽ ነው አይደል ያለው ፍሩታ ሲጀመር አንተ እያስመሰልክ ነው ጠንቅቀህ ታውቃለህ ልጄ የለም እያልኩክ ስልኳ እንደማይሰራ እያወቅ ልትተባበረኝ እንኳን ፈቃደኛ አይደለህም እኔማ እንዳንቺ ያልሆንኩበት ምክንያት አንድ እህቴ ጋር ከሆነ ምንም ችግር የለውም ገባሽ ለዛ ነው አለቀ እንዳንቺ እንዳልተንገበገብኩ ያሰብከውን ሐሳብ ስለምታውቅ ነው እንደዚህ ነው ማሰውርታ እኔ ሐሳብማ ልጄን ከኔ መነጠል እኔን መጉዳት ከዛ የት ነው ሰር ከዛ ኦፍ ኮርስ ከዚህ በፊት በጣም ብዙ ቦታ ልትወስደው ሞክረሃል ስላልተሳካልህ ነው ገባ አሁንም ደግሞ ጠንቀ ማወቅ ያለብህ ነገር የምታስበው ነገር በሙሉ እንዳታስበው ጭራሽ አይሳካልህም እሺ ምን እንዳደርግልሽ ነው አሁን ፈልጊ ልጄን እንደሰጠኝ ብቻ ሌላ ምንም ነገር እህቴ ጋር ነው ያለው እሄድባታለሁ በአካል ፈልጊያትም ይሁን ምንም አመጣዋለሁኝ ሲቀጥል ደግሞ እኔ እየነገርኩሽ ነው ቤተሰብ ጋር ነው ያለው በዚህ ልክ መንገብገብ አይጠበቅብሽም በጣም ነው መንገብገብለት ራስሽን እንደጥሩ አድርገሽ አትጣሪ በጣም ነው መንገብገብለት እኛን እንደክፉ አታርጊ እናንተማ ጥሩ ሰውማ ብትሆኑ ነው የኔን ስሜት መጀመሪያ መረዳት ትችሉ ነበር የፈለገ ነገር ቢሆን በጣም ብዙ ጣውረድ ያየው በልጅ ነው እስቲ ምን ይሰማታል የሚለው ነገር እንደ ይቀር ሌላው እንደ ሰው አምሮ ካላችሁ እንደ ሰው ማሰብ ነበረባችሁ አይደለም የትኛውም ሰው እኮ እንዴ ልጅ ከናቱ ጋር ሲነጠል የሚሰማትን ስሜት ማንንም ይረዳል እናንተ መረዳት አቅቷችሁ ነው እናንተ ይሄን መረዳት አቅቷችሁ ነው ልጅሻት መስልሽ እኮ ኦፍ ኮርስ እናንተማ እናቶችን እናቃለን አትመስሉም በጣም ብዙ ነገር ያዩበት ልጅ ስለሆነ በጣም ነው እንገበገብለት እንገበገብለታለሁ ገባ አይደለ አንቺ ብቻ ወልድሽ ምታቂ ያስመስልሽ እኮ በጣም ነው እንገበገብለት እንዴት ነው ለመሰለ እንዲሞንለት አረ በቃ ምንም እናንተ የምታስቡት ሰው ስላላችሁ ማለት ነው ገባ እኔ መከራከር ፈልጌ አልመጣሁም ልጄ እንድትሰጠኝ ነው የመጣሁት አማርኛ